ሰላም ሰላም፣ ውድና የተከበራችሁ በመላው ዓለም ላይ የምትገኙ ኢትዮጵያውያን እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። ሰላማችሁ በዚህ ትበልኝ በያላችሁበት የእግዚአብሔር ሰላም አይለያችሁ። እንግዲህ ዛሬ የመጣሁት ራይስ ሩዝ በለይሙን በሎሚ ሩዝ እኛ ቤት እንዴት እንደሚሰራ ላሳያችሁ ነው። እዚህ ጋር ካጁ አለ። ካጁ ይጨመራል። እንዴት አቁላልቼ መጀመሪያ ሩዙን ቀቅዬ ያሳያችኋለሁ እንዴት እንደሚሰራ ሩዝ በሎሚ እዚህ ጋር የወላችሁ ያዘጋጀሁት ሽንኩርት፣ ቃሪያ፣ ቲማቲም አለ። እዚህ ጋር ዶሮ ደግሞ ልቀቅል ነው። ዶሮን ቀቅዬ ደግሞ ዶሮ በሶያ ሶስ ስኳር ሶያ ሶስ አድርጌ በሶያ ሶስ ነው የሚፈልጉት ዛሬ። ሎሚ ሩዝና ዶሮ በሶያ ሶስ እንዴት እንደሚሰራ አሳያችኋለሁ። እዚህ ጋር ግብአቱን አዘጋጅቻለሁ እንደምታዩት። እዚህ ጋር ዝንጅብል፣ ነጭ ሽንኩርት ውድ ነው። እዚህ ጋር ቀረፋ፣ ሚስማር፣ ወረቃት፣ ቁርንፉድ ማለት ነው፣ ክዝበራ፣ ቁንዶ በርበሬ፣ ከሙን አለ። ዶሮን አሁን እጥደዋለሁ። አጥቤው ምን ብዬው በደንብ ባርጌ አጥቤ አስተካክዬው ምን ብዬው አጥቤዋለሁ ማለት ነው። አሁን ቅመሙን ጨምረን ውሃ እንጨምራለን። ያው ቅመሙን ቅድም ያሳየኋችሁን ዝንጅብል፣ ነጭ ሽንኩርት፣ ወረቃት፣ ሚስማር፣ ዳርሲንና ቅርንፉድና ቀረፋና ቁንዶ በርበሬ፣ ክዝበራ፣ ከሙና ውሃ እንጨምራለን። የፈላ ውሃ አለኝ አምጥቼ እንጨምርበታለን። ይህ አሁን እሱ ከበሰለ በኋላ ከዛ በዘይት ጠብሰዋለሁ። አሳያችኋለሁ በሂደት ማለት ነው አሰራሩ። እዚህ ጋር ሩዙን አሁን አጥበውና ዘፈዝፈዋለሁ። ተከታተሉ ቤተሰቦች። እዚህ ጋር ካጁ አለኝ። እዚህ ጋር ሶያ ሶስ ያው እንደምታዩት ይሄ ካልበቃኝ ብዬ ነው። እዚህ ጋር ሶያ ሶስ አለኝ። ቺክን ሶያ ሶስ ነው። አያችሁት? ሶያ ሶስ። አሁን ወደ ስራው እንሄዳለን። ተከታተሉ። ሩዝ በለይሙን ሩዝ ሎሚ ዶሮ በሶያ ሶስ። ያው ቤተሰብ እንግዲህ ዶሮ ተቀቅሎ አልቋል። እያወጣሁት ነው እንደምታዩት። ዶሮውን እያወጣሁት ነው። አሁን እዚህ ጋር ዶሮውን እንዴት ከዛ ዘይት እያጋልኩ ነው። ዘይቱ ከጋለ በኋላ ዶሮ ትንሽ ሲቀዘቅዝ ቀዝቀዝ ሲል እንጠብሰዋለን። ዘይቱን ቀንሼዋለሁ። ቀስ በቀስ እየጋለ ነው ማለት ነው። ዶሮአችንም ተቀቅሎ አልቋል። የጨመርኩትን ነግሬያቸዋለሁ ቅድም ምን ጨምሬ እንደቀቀልኩት ያው አያችሁት አይደለ? ይሄንን የቀቀላችሁበትን እንትን ውሃ እድፋት ካልፈለጋችሁ ሾርባ፣ ሞልክዬ የፈለጋችሁትን ነገር መቀቀል ትችላላችሁ በዚህ ማለት ነው። ሁሉም ነገር አለው። ዝንጅብል አለው፣ ነጭ ሽንኩርት አለው፣ ሚስማር አለው፣ ቀረፋ አለው፣ ቁርንፉድ አለው፣ ከሙን አለው፣ ክዝበራ አለው። አይታችኋል አይደለ? አሁን ተቀቅሎ አልቋል ዶሮ። ተከታተሉ ቤተሰብ እንዴት ምን እንደምሰራ ከበረደ በኋላ ተከታተሉ ቤተሰብ። እንግዲህ አሁን ዶሮ የተቀቀለው ልጠብሰው ነው። ዘይቱ ግሎልኛል። ይኸው እንደምታዩት ዘይቱን አግየዋለሁ። አሁን ወደ መጥበሱ እንሄዳለን። ዶሮውን እከተዋለሁ ማለት ነው። ዘይቱ ግሏል እንደምታዩት። ዘይቱ ግሏል። ይሄው ሁሉንም ጨምሬ ተመልሼ እመጣለሁ። ተከታተሉ። ይሄው ቤተሰብ ይኸው እንደምታዩት እንግዲህ አሁን እንግዲህ ጠብሼዋለሁ። ቀቅዬ ጠብሼዋለሁ ዶሮውን። አሁን ደግሞ ምን እንደምሰራው ዶሮውን እዩት፣ ተከታተሉ እስከ መጨረሻ። ሰብስክራይብ ያደርጋችሁ የአጸደ ቤተሰብ የአጸደ ፋሚሊ መሆን የምትፈልጉ አጸደን ሰብስክራይብ አድርጋችሁ። ሰብስክራይብ የለም ቤተሰብ። ለምንድን ነው ሰብስክራይብ ማታረጉኝ? ሰብስክራይብ አድርጉ፣ ሼር አድርጉ፣ ኮሜንትም ጻፉ። በደንብ እየጻፋችሁልኝ ነው። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። የምር ጥሩ ኮሜንቶችን እየጻፋችሁ ነው። እንዲሁም ላይክም እያረጋችሁ ነው። ሰብስክራይብም እያረጋችሁ ነው። እውነቴን ነው ብላችሁ በጣም ነው ማመሰግነው። እግዚአብሔር ያክብርልኝ እና ተከታተሉ። ዶሮውን ቀቅያለሁ። ምን እንደምሰራ ተከታተሉ ቤተሰብ። ያው ቤተሰብ እንግዲህ እንደምታዩት ዶሮውን ለመጥበጣብሽ ጨርሼ አሁን እዚህ ጋር ሽንኩርት በደቃቁ ከትፌ ይኸው እንደምታዩት በጣም ደቋል። ከትፌ ያዘጋጀሁት አለ። እሱን እጠብሰዋለሁ በዘይት አድርጌ መጀመሪያ ውሃውን ሲመጣው አሁን ዘይት ጨምራለሁ። ተከታተሉ ቤተሰብ።
ያው ቤተሰብ ይኸው እንደምታዩት እዚህ ጋር እንግዲህ ሽንኩርትና ዘይቱን በደንብ አድርጌ አቁላልቼው ቡኒ ከለር እስከሚሆን ድረስ ያው ከለሩ ዶሮም ያው እንደዛ ስለሆነ እዚህ ጋር ነጭ ሽንኩርትና ትንሽዬ ቃሪያ እንጨምራለን። ነጭ ሽንኩርት የተፈጨ ቃሪያ እንጨምራለን፣ እናቁላላለን ቤተሰብ። ተመልሼ እመጣለሁ፣ ተከታተሉ። ያው ቤተሰብ በደንብ ተቁላልቷል። አሁን እዚህ ጋር ቅመም ትንሽ ጨምራለሁ። ቁንዶ በርበሬ፣ ከሙን፣ ክዝበራ ትንሽዬ እንጨምራለን። አቁላልቼ ተመልሼ እመጣለሁ ቤተሰብ ተከታተሉ። ያው ቤተሰብ አቁላልቼዋለሁ። አሁን ሶያ ሶስ፣ ቺሊ ሶስ፣ ካቻፕ እንጨምራለን። ተከታተሉ ቤተሰብ። ያው እዚህ ጋር ቤተሰብ ለዶሮ ቅድም ለአቁላላው ስላልኳችሁ ቺሊ ሶስ እንጨምራለን። ቺሊ ሶስ ያው እንደምታዩት እዚህ ጋር ቺሊ ሶስ ይላል። እዛው ታሳይ። እዚህ ጋር ካቻፕ እንጨምራለን። ካቻፕ እዚህ ጋር ሶያ ሶስ እንጨምራለን ቤተሰብ። ሶያ ሶስ ሚክስ እናደርገውና ተመልሰን እንመጣለን። ተከታተሉ ቤተሰብ። ያው ቤተሰብ እንደምታዩት እዚህ ጋር ያዋው ብትወጡት ነው ካቻፕ፣ ቺሊ ሶስ፣ ሶያ ሶስ። እናንተ ቺሊ ሶስ ከሌላችሁ ይሄ የሚጣፍጠው ስኳሩ ሶስ ይሄ ቺሊ ሶስ ከሌላችሁ ስኳር ወይ ደግሞ አሰል መጨመር ትችላላችሁ። ሃኒ ማር ማለት ነው። ማር፣ ሶያ ሶስ፣ ካቻፕ ማድረግ ትችላላችሁ። ግን እኔ አሁን ማር ስለማይፈልጉ ሰዎቹ ያሉኝ ቺሊ ሶስ፣ ካቻፕ እና ሶያ ሶስ ነው ማለት ነው የጨመርኩት። አሁን ተከታተሉ። ያው ቤተሰብ ይኸው እንደምታዩት ቅድም ያቁላላሁትን አይታችኋል ምን እንዳረኩኝ። አሁን ይሄንን ዘይት እንጨምራለን። እሺ ትንሽዬ አቁላልተና ተመልሼ እመጣለሁ። ተከታተሉ ቤተሰብ። አሁን ይኸው እንደምታዩት ጨው ጨምራለሁ። ጨው ጨምራለሁ። አሁን ዶሮ እንጨምራለን ቤተሰብ። የጠበስኩት ዶሮ ያው እዚህ ጋር አለ እንደምታዩት። ዶሮ እንጨምራለን። እዛ አንድ ላይ እንቀላቅለዋለን። አንድ ላይ ተከታተሉ ቤተሰብ። ያው ቤተሰብ እንግዲህ ዶሮ በእንደዚህ አይነት ሁኔታ ደርሷል። በቶታል ሁሉ ነገር ጨርሻለሁ። አሁን እንከድነውና ሩዝ ራይስ በለይሙን እንሰራለን። ተከታተሉ ቤተሰብ። ዶሮ አልቋል። ሰብስክራይብ እያደረጋችሁ ቤተሰብ ተቀላቀሉ። ያጸደ ፋሚሊ ጋዝንቱኑ ሰብስክራይብ እያደረጋችሁ። ያው ቤተሰብ አሁን እንግዲህ ሩዝ እየቀቀልኩ ነው። ነጭ ሩዝ ነው። ጨው ጨምሬ ትንሽዬ ፓውደር ሄል እንደገና ደግሞ ዘይት ትንሽ ጨምሬ ጨው ጨምሬ አሁን ላወጣው ነው። ደርሷል ሩዙ ማለት ነው። ቀቅየዋለሁ። ሩዝ ምን እንደምሰራ ቅድም ነግሬያቸዋለሁ። የሎሚ ሩዝ ነው የምሰራው። ሎሚ በሩዝ ቅድም ዶሮን እንዴት አሰራሩን አይታችኋል። የሩዙን አሰራር ደግሞ እዩት። ሎሚ ሩዝ እኛ ቤት ሌሞን ሩዝ እንዴት እንደሚሰራ ተከታተሉ ቤተሰብ። እንግዲህ ያው ራይስ ሩዙን ያው እዚህ ጋር ሚስቆል ላይ አድርጌዋለሁ ማጥለያ ላይ። አሁን እዚህ ጋር ጊጀር ድስት ልጥድ ነው እና ሩዝ በሌሞን እንዴት እንደሚሰራ ሩዝ ሌሞን አሳያችኋለሁ። እዚህ ጋር ሎሚን ጨምቅ ያለው 40 ሎሚ ነው የተጠቀምኩት እኔ። እናንተ ማሳነስ ከፈለጋችሁ ማብዛት ከፈለጋችሁ እንደፈለጋችሁት። እዚህ ጋር ጨው አለ። እዚህ ጋር እንደምታዩት ካጁ አለ። ካጁ መጨመርም አለመጨመርም ለውዝ ካላችሁ ካጁ ከሌለ ለውዝ መጨመር ትችላላችሁ። ድፍን ለውዝ። እዚህ ጋር ነኪ አለ። ነኪውን አሁን አጥበውና ትንሽዬ ዘፈዝፈዋለሁ። ትንሽዬ ከዛ አጠለውና በዘይት መጀመሪያ ጥብስ አረጋለሁ። ታዩታላችሁ። እዚህ ጋር እንደዚህ አይነት በርበሬም ካሌላችሁ ያው እንደ ኢትዮጵያ በርበሬ መጠቀም ትችላላችሁ። እዚህ ጋር ሽንኩርት አለ። ሽሪሚሪ መክተፍ ትችላላችሁ። እንደገና በፈለጋችሁ በደቃቁም መክተፍ ትችላላችሁ። እዚህ ጋር ቃሪያ አለ። እዚህ ጋር
ነጭ ሽንኩርት አለ። እዚህ ጋር ከርቤንጆ ቢባል ወረቃ አለ፣ ቅጠል ማለት ነው። እዚህ ጋር ይኸው እንደምታዩት እርድ፣ ከሙን፣ በርበሬ፣ ቁንዶ በርበሬና ክዝበራ አለ። የሌሙን ሩዝ እንዴት እንደምሰራ ይኸው ሩዙን ቀቅዬ እዚህ ጋር አድርጌያለሁ። አሁን ድስት ጥዳለሁ። ተከታተሉ ቤተሰብ። ይኸው እንደምታዩት እንግዲህ ሽንኩርት አድርጌያለሁ። እናንተ በሽሪ ምሪም ከፈለጋችሁ በደቃቁ መክተፍ ትችላላችሁ። እዚህ ጋር ሽንኩርት አድርጌያለሁ። ውሃው ምጥጥ አድርጎልኛል። አሁን ዘይት ጨምራለሁ። ራይስ ሌሞን ሰዊ ሎሚ ራይስ ሰዊ እኛ ቤት እንዴት እንደሆነ አሳያችኋለሁ። ተከታተሉ። ዘይት ጨምሬያለሁ። ዘይቱን በደንብ ያቁላላውና ከጨረሰ በኋላ ምን እንደምጨምር ግብአቶቹን ተከታተሉ ቤተሰብ። ያው ቤተሰብ እንደምታዩት እንግዲህ ዘይቱና ሽንኩርቱ በደንብ ተጠብሷል። ከዛ ነጭ ሽንኩርት እንጨምራለን። የተፈጨ ነጭ ሽንኩርት ቤተሰብ ያው እዚህ ጋር ፈጭቼ አስቀምጫለሁ። ጨምራለሁ ቤተሰብ ነጭ ሽንኩርት ጨምሬያለሁ። አሁን ይሄ ነኪውን እጨምራለሁ። አተር፣ የተከካ አተር ከዘይቱ ጋር በደንብ መጠበስ አለበት። ትንሽ ዘብዝፌዋለሁ ግን ከዘይቱ ጋር በደንብ መጠበስ አለበት። በደንብ እንትን ቢል ጣስዋለሁ። ተመልሼ እመጣለሁ ቤተሰብ። ይኸው ቤተሰብ እንግዲህ ተጠብሷል። በደንብ ጥብስ አድርጌዋለሁ። ይሄ አተር ክኩን ማለት ነው። ከዛ እርድ ጨምራለሁ። እርድ ጨምሬ ተመልሼ ቅመሞቹን በኋላ ላይ ነው አልጨምርም። እርዱ በደንብ መያዝ አለበት ከለሩ። እርድ ነው የምጨምረው አሁን። ያው ቤተሰብ እንደምታዩት እዚህ ጋር አሁን በርበሬ አለ። ያው እንደምታዩት እናንተ የፈለጋችሁትን አይነት በርበሬ፣ ይሄ የድብልብሉ ነው እንትኑ ላይ ይሄ ለእንትኑ ነው እና ይሄ የከርቤንጆ ወረቃና ቃሪያ እጨምራለሁ ቤተሰብ። በርበሬ አለ ኢትዮጵያ ማይቻል አለ ኢትዮጵያ። ቃሪያውም ይሄ ከርቤንጆ የሚባለው ማለት አሁን ነኪው አያችሁ በሽንኩርቱ ውሃና በዘይቱ ነው የበሰለው ማለት ይችላላችሁ። በርግጥ እኔ ዘብዝፌዋለሁ በፊትም። አሁን አቁላልቼዋለሁ ቤተሰብ። በደንብ ይቁላላና ተመልሼ እመጣለሁ። ተከታተሉ። ያው ቤተሰብ እንደምታዩት አሁን እዚህ ጋር ትንሽዬ ቅመም ብዙ ሳይሆን ቁንዶ በርበሬ፣ ክዝበራ፣ በርበሬና ከሙን እጨምራለሁ። አቁላልቼ ተመልሼ እመጣለሁ ቤተሰብ። ያው ቤተሰብ አሁን ጨው ጨምራለሁ። ሩዙ ላይም ጨው ስለጨመርኩ ሩዙ ጨው አለው። ነጭ ሩዝ የቤተሰብ እንግዲህ ካጁ ጨምራለሁ። ካጁ እናንተ ለውዝም መጨመር ትችላላችሁ። ካጁ ከሌላችሁ ለውዝም መጨመር ትችላላችሁ። ቤተሰብ አሁን ሌሞኑን እንጨምራለን። ሎሚውን እንጨምራለን። ይኸው እንደምታዩት ሎሚ ጁስ አለ። ሎሚውን እንጨምራለን። ተከታተሉ ቤተሰብ። አሁን ይኸው ጁሱንም ጨምሬ ተንተክትኳል። ሁሉም በስሏል። በደንብ ተደርሷል። በደንብ አብስዬዋለሁ። አሁን ሩዙን እንጨምራለን ቤተሰብ። ሩዙን እንጨምርና እናቀላቅላለን። ተከታተሉ ቤተሰብ። አሁን በቃ የቀረኝ ምንድነው ነጭ ሩዝ ውስጡ እየጨመርኩኝ ማቀላቀል ነው ቤተሰብ ማለት ነው። ተከታተሉ። ያው እንደምታዩት ሩዝ ጨምራለሁ። ያው በአንድ እጄ ስለምቀርጽ እንግዲህ ተከታተሉ ቤተሰብ። ያው ቤተሰብ ያው እንደምታዩት እንግዲህ ዶሮም በእንደዚህ አይነት መልኩ ደርሷል። ሩዙም ያው እንደምታዩት በጣም ቆንጆ ሆኖ ነው የደረሰው። የሎሚ ሩዝና የሶያ ሶስ ቺክን የሰራሁት ዶሮ ሶያ ሶስ ቺክን ሌሞን ራይስ ነው የሰራሁት። በጣም ቆንጆ ነው። ትወዱታላችሁ። ስሩት፣ ሞክሩት። በጣም አሪፍ ነው። የአጸደ ቤተሰብ ሰብስክራይብ እያደረጋችሁ የአጸደ ፋሚሊ ቤተሰብ ሁኑ፣ ተቀላቀሉ። ሰላማችሁ ይብዛ በያላችሁበት። የእግዚአብሔር ሰላም አይለያችሁ። የካጁም አለው። ካጁንም እንደምታዩት እንግዲህ በጣም ቆንጆ ነው። የምር ብቻ ሞክሩት እናንተ። ሰላማችሁ ይብዛ በያላችሁበት። የእግዚአብሔር ሰላም አይለያችሁ። ባይ ባይ።